ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ፒስ ነው ወይ? አለው እኔ በጣም ደህና ነኝ። ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ እኔ አብይ ይባላለሁ። ያላችሁ ደግሞ አብይ ዩቲዩብ ላይ ነው ማለት ነው። ፕሮግራሙ ደግሞ ምን አለ ይሰኛል። በዚህ ቻናል ላይ በጣም ብዙ የተለያዩ ፕሮግራምን ይዤ ወደ እናንተ ቀርባለሁኝ። በቋሚነት ግን በዓለም ዙሪያ ሁሉ የተፈጠሩ አስደናቂ አስገራሚ ትምህርት ሊሰጡ የሚችሉ ወንጀል ነክ ስራዎችን በቋሚነት ይዤላችሁ መጣሉ ማለት ነው። የተለያዩ ቪዲዮዎችም ላይ በተለይ ደግሞ ወቅታዊ በሆኑ ጉዳዮች ላይ ሪያክት እናደርጋለን። ፈገግ በሚያሰኘው ነገር ፈገግ እያልን ቁም ነገር በሆነው ነገር ላይ ደግሞ ሐሳብ አስተያየትን እየሰጠን ጥንቃቄ መልእክቶችንም እያስተላለፍን እንቀጥላለን ማለት ነው። እንኳን ደህና መጣችሁ። ወደ ዛሬ ፕሮግራማችን እንገባለን። ወደ ፕሮግራሙ ስለዚህ በመግቢያችን ላይ እንዳስተዋወቅኩላችሁ የተለያዩ ፕሮግራሞችን ይዤላችሁ የመጣሁትኝ የማቀርባቸው ፕሮግራሞች በጣም ካረዘመብኝ በተቻለ መጠን በየጊዜው የምለቃቸው ቪዲዮዎች ላይ በመጨረሻም እንደነገርኳችሁ ትምህርት ሊሰጡ ይችላሉ ወይ አስገርመውኛል የምላቸውን ወንጀል ነክ ስራ የሆኑ ቪዲዮዎችን በመጨረሻ ይዤላችሁ ቀርባለሁ ማለት ነው። በጣም ብዙ የተለያዩ ፕሮግራሞች ስላሉ የትም እንዳትሄዱ። ወደ መጀመሪያው ፕሮግራማችን እንሄዳለን። የመጀመሪያው ፕሮግራማችንን ከመጀመራችን በፊት ግን እንደተለመደው አይምሮአችንን ዘና በሚያደርግ ነገር እንጀምራለን። እንደምታውቁት ሳምንቱ የውጥረት ስለሆነ የምንሰማው ነገሮች ሁሉ የሚያስጨንቁ፣ የሚያሸብሩ፣ ስጋትን የሚሰጡ ነገር ስለሆነ ወደ ሌላ ስጋት ከመተላለፋችን በፊት በመጀመሪያ ግን አይምሮአችንን ፈታ የሚያደርጉንን ያገኘኋቸውን ቪዲዮዎች አብረን እያየን ፈገግ እንላለን ማለት ነው። ፈገግ ወደሚያደርጉን ወደ መጀመሪያ ቪዲዮቹ እንጓዛለን። ወደ መጀመሪያው ፈገግ ወደሚያደርገን ቪዲዮ እንሂድ። ረመዳን ጾም ላይ መብራት ኃይል ስትሰራ ይላል። እሺ ማነው? ዳረ መጣን ካስበሉ ካስበሉ አውዬ በሩ የተፈጠረው ሊከፈት ነው። እሺ አስብላ አታንኳኳም እና ውጪ ንደር እንዴ? ምንድነው አንተ ውጪ እየሄድኩ ልዳ? እሺ ከኔ መጣች ከመብራት ኃይል ነው። ዲስሪስፔክት አታርገኝ። ምን ቃላት አትጠቀም እና በ12 ተኩል ነው እንደምመጡት እና ምን ላርግ ታዲያ? ስሬን እየሰራው ቆጣሪውን አሳየኛው አታሳየኝ። መሽቷል እኮ አሁን መሽቷል። እሺ አናሳይም ብሏል ብዬ አስተላለፍ። አረ እንደሱ አይደለም። ቆይና አሳየኛ። እናንተ ጾም ገባ ብለህ ነው ዲስሪስፔክት የምታረገኝ የምታመናጭ? እናሳየኝ በቃ። እሺ ተረጋጋ። እና እንደዛ ባላተር የት አለ? ያው እዛ ጋር ነው። በኢየሱስ እንዴ በጣም ነው ማዝኖሽ ማለት ለምን ተጣጣረው እንዴ? ምንድነው? እሺ ማሽን አለ ውስጥ? አረ ምንድነው? አትልማጭማጭ። ምንድነው የተጠቀማችሁት? እኛ ምንም ዳቦ ቤት አለ። አረ የለም ሰውዬ፣ በእናትህ ስንቆጥሮ ነው ይሄን 20 ሺህ ብር እኮ ነው የቆጠረው። 20 ሺህ ብር በአንድ ሳምንት እና እኔ ምንም ሳንጠቀም ነው። ምን ላድርግ ታዲያ? እንዴ አንተ እየቀለድክ ነው እንዴ? ስማ ይኸውልህ፣ ዲስሪስፔክት አታርገኝ። ትናንትና እና አብዲ ቤት ሄጄ እንዴት እንዳስተናገዱኝ እኔ ነኝ የማውቀው። እና ምን አገባኝ እኔ እንዴ? ሰውዬ አትልማ። እሺ አገባም እዛ ሄድና አውራቸው ካላገባ ና ቆይና ወዴት ነው የምታስበው? አንተ ላዳምጥ። እዛ ጋር የኮኪሱ የእንትኑ የቴምሩ ሽታ ላዳምጥ። እንዴት ነው የምታስበው? ነጋገር። እሺ እንዴ ምን ነጋገር እንዴ? እንዴት በቃ አስፈጠረኝ። አልገባም እንዴ? እስካሁን አስፈጠረኝ። አስገባና ሰዓት አልፏል፣ አልቆጠረም እንትኑ። እሺ ና እና ታዲያ እኛ እዚህ ፀሐይ ላይ ስንከራተት ራበኝ እኮ። መጀመሪያ አትናገር እናንተ ናይት አልመጨመጭ። ና እሺ ግባ በቃ። የታለ እንትኑ በጣም እኮ ውስጥ ነው። ተረጋጋ ይዝጋ። ልጅ ከመጨረሻ አላጋጭ ገና በሩ ሲንቋቋ ይሄንን የጠረጠርኩት ሁሌ አንቋቁቶ የሚገባው ነገር አለ። እስቲ ቀጣይ ቁጭ በል ብላ። ኧረ አይፈቀድልኝ እኮ ቁጭ በል ብላ። ችግር የለውም እኔ አናግርልሃለሁ። አይሆንም ይቅር። ችግር የለውም ቁጭ በልና ብላ። ብላ እስቲ። ሹካ እኮ የለም። በምን ልብላ? እና እኔስ በምን ልብላው? ይቅርታ ይዤ እመጣለሁ። አረቀኔ ሹካ አምጣልኝ ላለ ማለት ነው የሁሉ ጥበብ። እኔ ደግሞ አዝኖለት ሊጋብዞ ነው ላለው። እስቲ አንድ አበቃል።
ይሄ ልጅ ባይዘው በጣም ይመቸኛል። አበቃል የሚባል ልጅ በጣም ነው የሚመቸኝ። የሆነ ስራዎቹ በጣም ሲምፕል ቀለል ያሉ ናቸው። በቃ የሆነ ካሜራ ፊቱ ላይ ደቅ ነው የሚያወራ አይመስልም። እሱ የሚያደርገውን እንቅስቃሴ የሆነ ሰው ተደብቆ የለቀቀልን ነው ይመስለኝ። ቀለል አድርጎ ነው በጣም ነው የሚመቸኝ። ዛሬ ምን ይዘህ ነው? እስቲ አበቃል አብረን እንሹፍ። ሂድ። ምንድነው? በጣም ጨንቆኛል። ምንድነው ንገረኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልነገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም። ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ከሱ ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽው ለማንም። ይሄን ማንም ሰው መስማት የለበትም። ይሄንን ማንም ሊዲያ ማልታቴ ስማማ ሊዲያ ታይተ ተገብር ጸበቁ እልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮውን ሰጥታ አድምጥ። የወሬ ሱስ ሊዲያ ሆይ የወሬ ሱስ ያለባችሁ ሰዎች አድቡ። አትናገሩ ተብሎ ከተነገራችሁ አትናገሩ። ለነገሩ የፈለገ ነገር ቢሆን ወሬ ከባለቤቱ ከወጣ ከዛ በኋላ ሚስጥር መሆን አይችልም። ለማንም አውራው ካንቺ ካለፈ በኋላ በፍጹም ሚስጥር መሆን አይችልም። በፍጹም አዝኖልሽም ይሁን አዝኖብሽ ማውራቱ አይቀርም። ካፋችሁ ከወጣ በኋላ በፍጹም ሚስጥር ነው ልትሉ አትችሉ። ለዚያውም አበሻ መካከል ቀላጅ ደፋር ናችሁ። ትክክለኛ የኛን ህዝብ አሳምሮ ነው የገለጸው። እሺ ሌላ ቪዲዮ እዚህ ጋር ላሳያችሁ። በጣም የገረመኝን ቪዲዮ ነው። ተመልከቱት ይሄንን ቪዲዮ። $1,000 on a wedding to marry myself. When I was a child, I dreamed of marrying myself. I planned the wedding before I let anyone know about it because I did not want anyone to deter me from marrying myself. My big day was so special because all of my family and friends came to support me. When I got to the altar, there was this mirror. I just got to see myself. It was super emotional in that moment because we are told that in our society that people who look like me should feel shame and sad about who they are. The most hurtful comment I experienced online was people saying that I had to marry myself because no one would want me. No matter what your gender or background is, that we all should be loving ourselves. Today I'm going on a blind date. I wasn't before, but now I am getting a bit nervous. Hi, my name is Danny. I am 31 years old and I ከቀን ወደ ቀን ዓለማችን ወዴት እየሄደች እንደሆነ ምን አይነት በሽተኛ የሆነ ህዝብ እየጨመረ እንደመጣ በጣም ነው የሚያሳስበው። እንግዲህ እዚህ ቪዲዮ ላይ እንደምትመለከቷት ነው እቺ ግለሰብ ራሷን በራሷ ያገባች ሴት ነች። ደሞ አታፍርም። ከኮሜንቶቹ መካከል በጣም ያሳዘነኝና የገረመኝ የምትለው ራስሽን በራስሽ ያገባሽው ሌላ ሰው ስለማይፈልግሽ ነው። ፋክት ነው። በቃ ተስፋ የቆረጠች ማንንም አይፈልገኝም ብላ የምታስብ አይነት ሴት ስትሆን ነው የዚህ አይነት የወረደ ከሰው አስተሳሰብ የወጣ አስተሳሰብ። ሰው እንዴት ራሱን አግብቶ ሊኖር ይችላል? የፈለገ ነገር ራስን ልትወድ ትችላለህ፣ ራስሽን ልትወጂ ትችላለሽ። ግን በቃ ከቀን ወደ ቀን እንደ ላይክ ቢግ ዲል ሆኖ አይደለም። ራሷን ስላገባች ምንም የምትፈጥረው ተአምር የለም። ባይዘዌ ሰው ባለትዳር ሆኖ ሴት ልጅ ከወንድ ጋር ልታደርግ የምትችለውን ነገር ምናምን በቃ ትዳር ብላሽ ልጠሪው አትችይም። አገባው የሚለው ቃል የተመታ ቃል ነው። በቃ ሊሆን አይችልም። አላገባም አንድ ጉዳይ ነው። አላገባም በቃ እኔ አላገባም ትዳር አልፈልግም አንድ ጉዳይ ነው። ራሴን አገባው ማለት ጋብቻ የሚለው ራሱ ትርጉሙ ምንድነው? ጋብቻ ማለት ሁለት ሰዎች የሚጣመሩበት ህብረት የሚያደርጉበት ግንኙነት ማለት ነው። ለብቻው አግብታ ምን ነው ራሱ የምታገባው? አላገባችም። ግን ምንድነው ቴክኒክሊ አሁን ላይ የመጡ ያሉ ነገሮች ጋብቻ የሚባልን ነገር ትዳር የሚባልን ነገር በጣም የማቃለል አይነት ነገር ሰው ትዳርን ሲያደርግ እንደ ከሰረ አይነት ስሜት እንዲሰማው ትዳር በብዙ አይነት ነገር መፈጠር እንደሚችል ለማሳየት የሚሄዱበት ጥግ ነው። ሰው በዚህ ጊዜ ውስጥ እንስሳ እያገባ ነው። ውሻቸውን እያገቡ ነው ያሉት።
በተለይ ሞስትሊ ኖርዝ አሜሪካ ውስጥ ውሻቸውን ያገባሉ። ራሳቸውን እንኳን ይሻላል ከእንስሳ ጋር ሰው እየተጋባ ነው ያለው። የሆነ ቪዲዮ ባገኝ ብለቅላችሁ ደስ ይለኛል። ላስት ዊክ ላይ ሶሻል ሚዲያ ላይ ያየሁትኝ እናትና ልጅ አንድ አይነት ሰው አግብተው ማለት ነው። መጀመሪያ እናትየው ነበር የጠበሰችው፣ ቦይፍሬንዷ ነበር። ልጄን ላስተዋውቅ ብላ ቤት ይዘው መጣች። ልጅየውን ፎንቃ ገባላት። እናትየውን አናገረቻት። እናትየው ምን ችግር አለው የልጄ ደስታ የኔ ደስታ ነው ትላለች፣ አፏን ሞልታ ማለት ነው። ሁለቱም አገቡት። እናትየው እድሜዋ ትልቅ ስለሆነ መውለድ አልቻለችም። ልጅየው ግን ወለደች ከሱ። አሁን የተወለደው ልጅ አያቴ ነው የሚላት ሴትዮዋን ወይስ ደግሞ የአባቴ ሚስት ነው የሚላት የአባቴ ገርል ፍሬንድ ነው የሚላት እናቴ ችኛዋ ነች እሱ የሷ እናት ምን ብሎ ነው የሚጠራው? እንዴት ጄኔሬሽኑ እንኳን የሚመጣው ትውልድ መናገር መግለጽ የማይችለው አይነት ኮምፕሊኬሽን ውስጥ እየከተቱት እንዴት ሰው ኮምፕሊኬትድ የሆነ ነገር ውስጥ እየከተቱት እንዳለ ይሄን ጄኔሬሽን ነው የምታዩት። ከቀን ወደ ቀን የምትሰሙት ነገር ሁሉ ለጆሮአችሁ የሚቀፍ ጆሮ ጭው የሚያደርግ ነገር ኖርማል እየሆነ ነው። አብዛኛው ደግሞ ዳይሬክት አታክ የሚያደርገው ጋብቻን ትዳርን የሚባል ነገር ነው። ትዳር የሚባል ነገር ከሰው አይምሮ ውስጥ እንዲወጣ የሚሄዱበት ርቀት ትዳር ማለት ኦልድ ፋሽን እየመሰለ ነው። አለማግባት በጣም ዘመናዊነት፣ በአንድ ዓለም መወሰን ምናምን በጣም ዘመናዊነት፣ አግብቻለሁ ምናምን የሚል ሰው የድሮ የቀረ አይነት ሰው ነው የሚመስለው በዚህ ጊዜ ውስጥ። ግን የመጨረሻ ሞኝነት ነው። ወደድክም ጠላህም ሰው ትዳር ውስጥ ያለን ደስታ ስለሚፈልገው ነው በተለያየ ቦታ ላይ የሚሞክረው። ራሴንም አገባው ትበል እንደዚህ የወረዳ አይምሮ ያላቸው ሰዎች እንስሳ የሚያግቡ ምን የሚያግቡ ትዳር ውስጥ ያለው ነገር ስለሚያስደስትና ጣዕም ስላለው ነው ሰው በተለያየ መንገድ ያንን ደስታ ወደ ህይወቱ ለማምጣት የሚሞክረው። ግን ትዳር ማለት የፈጣሪ ብቸኛ የምድር በረከትና ስጦታ ስለሆነ ፈጣሪ ከሰጠው ውጪ እኛ በሌላ መንገድ ያንን ደስታ በህይወታችን ውስጥ እንዴት ልናመጣው እንችላለን የሚል ትግል ነው። ያገባችሁ ሰዎች እድለኞች ናችሁ። እርግጠኛው ነኝ ልንገራችሁ፣ ያገባችሁ ሰዎች እድለኞች ናችሁ። አቃላችሁ እንዳታዩ ትዳራችሁን። ትዳር የከበረ ነገር ነው። ማንም ፈልጎ እንደቀላል የሚያገኘው እንዳይመስልሽ። አንቺ ያገኘሽውን ትዳር፣ አንቺ ያገባሽውን፣ አንቺ የመሰረትሽውን ቤተሰብ ማንም እንደቀላል የሚያገኘው እንዳይመስልሽ። በጣም በጭንቅ ነው። ሰው እሱን ማግኘት ስላልቻለ ነው በተለያየ መንገድ እሱን የሚተካለትን ነገር ለማግኘት የሚታገለው። በተለይ ሰለጠነን በሚሉ ሀገሮች የምትሰሙት ነገር ሁሉ በትዳር ዙሪያ ከቀን ወደ ቀን የሚያስጨንቅ፣ በተለይ ደግሞ ልጅን ወልዶ ማሳደግ የሚያስፈራበት ጊዜ ላይ ያለን። ስለዚህ ያገባችሁ ሰዎች እድለኞች ናችሁ። ያገባሽ ሴት እድለኛ ነሽ። ትዳርሽን በፍጹም አቃለሽ እንዳታየው። ማንም ፈልጎ ያላገኘው ነው። ዘመናዊ መስለው ቢታዩሽ እንዳይመስልሽ። አብዛኞቹ ውስጣቸው ደስታ የላቸው። ራሴን አገባው ምናምን የሚል ደስተኛ አይደሉም፣ ደስተኞች አይደሉም። ትክክለኛው መስመር ላይ ደስታ እንዳለ ስለሚያውቁ ነው ያንን ነገር በተለያየ መንገድ ለማግኘት የሚሞክሩት። ባለ ትዳር ሰዎች በጥንቃቄ ትዳራችሁን ያዙት። የከበረ ነገር ነው ያገኛችሁት። ማንም ፈልጎ የማያገኘውን ነገር ነው ያገኛችሁት ለማለት ነው። ለሁላችሁም ያስተምራል ብዬ ስላሰብኩ እሺ ይመቻችሁ። ባይዘዌ እቺ ሴትዮ ማነች? የሚያውቃት ሰው ካለ እንደው ሐሳብ አስተያየቱን ቢሰጠኝ ደስ ይለኛል። በጣም ኮምፕሊኬትድ የሆነች ለመግለጽ ግራ የምታጋባ አይነት ሴት ነች እቺ ሴት። ሶሻል ሚዲያ ላይ ተቆጣጥረውታል። በፊት እንደዚህ አይነት ለመግለጽ የሚከብዱ ለማየትም የሚከብዱ ሰዎች አታያቸውም ነበር። በፊት በገሃዱ ዓለም ውስጥ አይታዩም ነበር። አሁን ግን እንዴት ነገሮች ግልጽ እየወጡ እንደመጡ የምታዩቸው እነዚህ አይነት ሰዎች እንኳን በፊት ለፊት በአደባባይ መንቀሳቀስ ሲጀምሩ ማየት ጀምረናል። እቺ ግለሰብ በሚውዚክ ኢንዱስትሪ ውስጥ በጣም ትልቅ ስፍራ አላት ከሚባሉ መካከል ነች። ጫፍ ነች ለማለት እችላለሁ። በጣም አስፈሪ አይነት እሷም ሆነች ባሌ ብላ የምትጠራው ከቨራፕ ይመስለኛል። አንዴ የፋሽን ዲዛይነር ነች ትባላለች፣ ደራሲ ነች ትባላለች። ምን እንደሆነች ማንም ግልጽ ያለ በማስረጃ ሊነግራችሁ አይችልም። ምኗም የፋሽን ዲዛይነር አትመስልም። የሚለብሷቸው ልብሶችን ሁሉ እዩዋቸው። እንደዚህ አይነት ፋሽን ምኑ ነው ፋሽን? በፊት እኮ ፋሽን ስናይ ነበር ያደግነው።
የሚያማምሩ ልብሶች እንደው መግዛት አቅሙ ባይኖርም ፋሽን ምን እንደሚመስል እናውቃለን። አሁን ግን ከቀን ወደ ቀን ላይ ፋሽን ተብሎ የሚመጡትን ነገሮች አሁን እዚህ ጋር የምትመለከቱት ባሏ ነው። ይሄ ባሏ ነው እንግዲህ ባሏ ራሱ በዳርክነስ ምናምን በጨለማ ምናምን ውስጥ የፋሽን ምናምን ነኝ ነው የሚለው። ምን አይነት ፋሽን እንደሆነ አላውቅም። የሚያደርገውን ጫማ የምታደርገውን ጫማ ይዋቸው፣ ልብሶቻቸውን ይዋቸው። እንኳን ለመልበስ አይደለም ለማየት እንኳን የማይጋብዛችሁ አይነት የፋሽን ስታይል ነው የምታዩት። ሊትራሊ ይሄ ዘመናዊነት ሳይሆን ሌላ አምልኮ እንደሆነ በግልጽ የሚታዩ ናቸው። ደግሞ በሚገርም ሁኔታ ትላልቅ ሴሌብሪቲዎች በተለይ በሚውዚክ ኢንዱስትሪ ውስጥ ያሉ የሚሽቆጠቆጡላት አይነት ሴት ነች። ተራ ሴት እንዳልሆነች ያስታውቃል። እሱም ተራ ግለሰብ እንዳልሆነ ያስታውቃል። የሆነ የሚያስፈራ የሚያስጨንቅ ነገር አላቸው። በጣም ደግሞ ለነሱ ያላቸው ሪስፔክት የተለየ ሪስፔክት ነው። በጣም ሪስፔክት የምትደረገው ያቸው ትላልቅ ዘፋኞች ምናምን እሷን ሲያዩት እንዴት እንደሚሆኑ አለባበሷ የሚያስፈራ፣ ፊቷ የሚያስፈራ፣ ባልተብየውም ደሴምቲንግ ምን እንደሆነ ከጀርባ ያለውን ነገር ለመገመት ብዙ ሩቅ አይደለም። እኔ ግን በጣም የምደነቀውና የሚገርመኝ ነገር ካለባበሳቸውም ከምናቸውም የበለጠ እኔን በጣም የሚያስደነግጠኝ ነገር ምንድነው? ሰው አንድ ነገር ሲጀምር ወይ ወደ አንድ ነገር ውስጥ ሲገባ እዛ ውስጥ ቀድሞ የገባውን አይቶ ነው ሮል ሞዴል የሚሆነው። እንደዛ ሰው ለመሆን ብሎ ቢዝነስን ቢጀምር በቢዝነስ የተሳካለትን ሰው ያይና እዛ ውስጥ ገብቶ ስኬታማ እንደሱ ለመሆን ፈልጌ ነው እንደሱ ለመሆን ፈልጌ ነው። በዚህ በሚውዚክ ኢንዱስትሪ ውስጥ ስፔሻሊ በዚህ ጊዜ ውስጥ ማለት ነው ራሳቸውን አሳልፈው ሰጥተው እዚህ ነገር ውስጥ የሚገቡ ሰዎች እነዚህን ሰዎች እንኳን ሲያዩ መጨረሻው ይሄ ከሆነ ሰው ይቅርብኝ አይደል? መጨረሻው ይሄ ከሆነ ይቅርብኝ ነው የሚያስብለው። ምክንያቱም ሰው የፈለገ ነገር ዋጋ ከፍሎ ልክ የሚፈልገውን ነገር ካገኘ በኋላ የሚፈልገውን አይነት ላይፍ ስታይል ወይ የሚፈልገውን አይነት ኑሮ ለመኖር ነው ያ ሁሉ ዋጋ የሚከፈለው። የምትፈልጉትን ነገር ካገኛችሁ በኋላ ግን እንደምትፈልጉት መኖር የማትችሉበት አይነት ስርዓት ውስጥ የምትገቡ ከሆነ ዋትስ ዘ ቤኔፊት? ምንድነው ቤኔፊቱ? ሰው ነፍሱንም አጥቶ በስጋውም ራሱ መኖር የማይፈልገውን ኑሮ እየኖረ የሚቀጥል ከሆነ ምንድነው የሁሉ ዋጋ የተከፈለበት ጉዳይ? አሁን ላይ አገራችንም ውስጥ በጣም አስደንጋጭ በሆነ መንገድ በጣም ብዙ አርቲስቶች በዚህ አይነት ነገር ውስጥ እየተጠመዱ እንደሆነ እያየን ነው። ትልቅ ኮንስፒሬሲ አለ። ላይክ እንትና ብለን መጥራት አንችልም፣ ግን ያስታውቃል። አንዳንዶቹን አይቷቸው ታቋቸዋላችሁ። በቃ ሁኔታቸው ሁሉ ኬት ኮፒ እያደረጉ እንዳለ ምን አይነት ኮሚትመንት ውስጥ እየገቡ እንዳለ በጣም የሚታይ ነገር ነው። ግን ሰው ይሄ ሁሉ ዋጋ ከፍሎ ዋጋ የከፈለበት ነገር እሱን የሚያስደስተው ካልሆነ በስተመጨረሻ ያቸው በጣም ብዙ ዘፋኞች አርቲስቶች ልክ ከተወሰነ ጊዜ በኋላ ስታይላቸው መቀየር ይጀምራል፣ ንግግራቸው መቀየር ይጀምራል። እንዲያውም እየቆየ ሲመጣ ምን እሱ ይገርማቸዋል፣ ጾታቸውን ላይ እየተቀየረ ይመጣል። ወንድ የነበረው ሴት ሆኖ ነው የሚጨርሰው፣ ሴት የነበረችው ወንድ ሆና ነው የምትጨርሰው። ብዙ ነገሮች በፊት ሚስጥርና ድብቅ ነበሩ፣ አሁን ግን በግልጽ ነው። እንደዚህ አይነት ሰዎች በገሃዱ ዓለም አታዩአቸውም በፊት። ዛሬ ቲክቶክ ሲመጣና ሶሻል ሚዲያ ሲመጣ አይደለም እኮ የመጡት፣ በፊትም ነበሩ፣ ግን አደባባይ ላይ አታዩአቸውም። በጣም ድብቅ ነበሩ። አሁን ግን ነገሮች ምን ያህል ከቀን ወደ ቀን እያስፈሩና ግልጽ እየወጡ እንደመጣ የምታዩት እነዚህ ግለሰቦች ሚዲያውን እየተቆጣጠሩት ነው ያሉት። ጤነኛው ሰው በቤቱ ተደብቋል። ለማየት የሚከብዷችሁ ሰዎች ሚዲያውን ተቆጣጥረውታል። ፋሽን ተብሎ የሚመጡት ሉክ ደስ ነው ላይክ ምን አይነት ፋሽን ነው ልትሉኝ ትችላላችሁ? እስቲ ልብሷቸው እነዚህን ሰዎች ራሱ አይቶ የዚህ አይነት ልብስ ገዝቶ የሚለብሰው ሰው ማን ነው? እንደው በርካሽ $1 እንኳን ቢሸጥ እነዚህ ሰዎች ከለበሱት በኋላ ለመልበስ የሚጓጓ አለ ወይ? አላማው ፋሽን አይደለም። ምክንያቱም በብዙ ቢሊየን የሚንቀሳቀስ እንትን ነው ይሄ ኢንዱስትሪ። የፋሽኑን ብትሉት የሚውዚኩን ብትሉት እዚህ ላይ ኢንቮልቭ የሚያደርጉ ሰዎች ቀላል የምትሏቸው ሰዎች አይደለም። በጣም ብዙ አቅም ያላቸው ሰዎች ናቸው። እና ሰው እዚህ ውስጥ ለመግባት እንዴት ይታገላል? በተለይ ደግሞ ሀገራችን ውስጥ ያላችሁ አርቲስቶች እንደው እምነቱ ይቅር፣ ፈጣሪን አለ ብሎ ማመኑ፣ እምነት አለኝ ብሎ ማመኑ፣ የክርስቲያን ሀገር ነኝ እኔ ሙስሊም ነኝ እሱ ሁሉ ይቅር፣ ግን ሰብአዊነትን ሰውነትን ራሱ የሚያዋርድ ጉዳይ ነው መጨረሻ ላይ የምታዩት በህይወታችሁ ውስጥ።
ምክንያቱም ሳታዩ አይደለም እዚህ ውስጥ የገባችሁት። የውጭ ዓለሞቹ ልክ እኛ እንደምናየው እንደዚህ አይታችሁ የነሱ ሀብት አጓጉቷችሁ ነው የገባችሁት። ኦኬ ሀብቱን ካገኛችሁት በኋላ ነው የሚገርመኝ ነገር እንደነዚህ ሰዎች ነው መጨረሻችሁ ወይ እንደነዚህ ሰዎች ነው የምትኖሩት። ይሄ ከሰው ማንነት ወጣ ማለት አለባችሁ ከተባለ ሲጀመርም እሱ ያስደስተኛል ብላችሁ እንደማትገቡ እርግጠኛ ነኝ። ምክንያቱም ይሄ የሰው ማንነት ስላልሆነ ይሄ ሁሉ የሚደረገው ነገር ምንም ጥያቄ የለውም አንድና አንድ ለገንዘብ ተብሎ ነው። ገንዘቡ መጥቶ ግን የምትፈልጊውን አይነት የኑሮ የላይፍ ስታይል የማይሰጥሽ ከሆነ ምንድነው ደስታሽ? ምንድነው ደስታ? ፊታቸው ሲያስፈራ፣ ልብሳቸው ሲያስፈራ፣ ንግግራቸው ሲያስፈራ፣ እያንዳንዱ ነገራቸው ለማየት ሁሉ ይጨንቃሉ። ሰው ወደዚህ ውስጥ እንዴት ራሱን ነፍሱን አሳልፎ ሰጥቶ እንደሚገባ አላቅም። ነፍሳቸውን ከሰጡ በኋላ በሚገርም አይነት ሁኔታ ስጋቸውንም ነው ደግሞ የሚያጡት። ሰው ነፍሳቸውን ሰጥቶ ነው ስጋቸው የተመቻቸው የሚል ሰው ሞኝ ሰው አይጠፋም። አልተመቻቸውም ስጋቸው። አንተ ፊት ለፊት ሚዲያ ላይ ስላየሻቸው ነው ገንዘብ እየበተኑ የሚገራርም መኪና ምናምን ስለነዱ። እያንዳንዱ ከዚህ በፊት አንድ ኢንተርቪው አይነበር የቢዮንሴን ማለት ነው የተናገረችው ቃል በቃል እምለብሰውን ልብስ እንኳን እኔ መምረጥ አልችልም ማለች። ዋው ሲያምር ልብስ ብለሽ እንኳን መልበስ አትችልም። ዋው ሲያምር ብሎ ይሄንን ልብስ እንኳን መልበስ አትችልም። የሚለብሱት እንኳን ልብስ መግለጥ ያለበት ነገር አለ። ስለዚህ በጣም የሚያስጨንቅ ነው። በዚህ ጊዜ ልጆቻችንን ወልደን ማሳደግ በጣም የሚያስፈራ ጊዜ። ምን እያዩ እንደሚያድጉ ከስንቱ እንደምንከላከላቸው አላውቅም። ፈጣሪ ለእያንዳንዳችን ልቦና ይስጠን። ለዚህ አጭር ጊዜ እንኳን ነፍስን አይደለም ክፉ መሆን አያዋጣም። በጣም አጥሯል ጊዜው እኮ በጣም አጭር ነው። በዚህ በአጭር ጊዜ ውስጥ ቅድም ያየውን ከተወሰነ ሰዓት በኋላ አታየውም ያን ሰውዬ ወይ ሴትዮዋን። ራሳችንም the same thing የራሳችን እንኳን ህይወት እንደዛ እየሆነ ነው። በዚህ በአጭር ጊዜ ውስጥ ክፉ መሆን እንኳን አያዋጣም። እንኳን ነፍስን የሚያክል ነገር ሸጠ ለዚህ ለአጭር ጊዜ ድብልቅልቅ የወጣ ህይወት ኖሮ ማለፍ። ይሄንን ብቻ ልቦና ለእያንዳንዳችን ፈጣሪ ይስጠን ለማለት ነው። እስካሁን ይሄን ያልከለፈለፍኩላችሁ ይበቃል። የትም እንዳትሄዱ። ሰዓቱ በጣም ካረዘመብኝ በጣም የሚገርም ቪዲዮ ነው ያዘጋጀውላችሁ። ይሄ ቪዲዮ አንድ ልጅ እናቱን ላይ ያደረጋቸው ነገሮች በጣም ለመስማት የሚከብዱ ወንጀል ነክ ስራዎች ናቸው። ያስተምራል ወይም ደግሞ የዚህ አይነት ስራዎች ብዙ ጊዜ ያስተምራሉ ወይም ደግሞ ያዝናኑኛል ብሎ የሚያስብ ሰው ካለ ፕሊስ እነዚህን ቪዲዮዎች የምለቃቸው ነገሮችን እንዲደርሷችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታግዙ እንድታበረታቱኝ አደራ እላለሁ። ያኔ ብዙ ሰዎች ጋር ስለሚደርስ ብዙ ቪዲዮዎችን እንድሰራ ይረዳኛል ማለት ነው። በጣም ነው የማመሰግነው። ያላችሁት አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል። ቀጥሎ እንዳልኳችሁ ያዘጋጀውላችሁ ቪዲዮ ይቀጥላል ማለት ነው። ይመቻችሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቴንክ ዩ። የዛሬው አስገራሚ ባለታሪካችን ኤድመንድ ይባላል። ኤድመንድ ተወልዶ ያደገው በአሜሪካ ካሊፎርኒያ ግዛት ውስጥ ሲሆን ይህ ታሪክ ሲጀምር የ15 ዓመት ወጣት ነበር። ኤድመንድ ጋር ችግር አለ፣ የአይምሮ ችግር አለ። እሱ ግን የአይምሮ ችግር አለብኝ ብሎ አያስብም። ይልቁንስ የኔ ችግር እናቴ ናት ብሎ ነው የሚያስበው። ከእናቱ ጋር በፍጹም አይግባቡም፣ አጥብቆም ይጠላታል። ለምን ከተባለ ትንቀኛለች፣ ትጠላኛለች ብሎ ስለሚያስብ። ከዛም የተነሳ ከእናቱ ጋር መኖር ስለማይፈልግ በገጠር ወደሚገኙት አያቶቹ ጋር ሄዶ ከነሱ ጋር ነበር የሚኖረው። አንድ ጊዜ እንደዚህ ተፈጠረ። በ1964 እሱና የሴት አያቱ በኪችን ቁጭ ብለው ቁርሳቸውን እየተመገቡ ነበር። ምን እንደሆነ እስካሁን በማላቀው አይነት መንገድ ኤድመንድና የሴት አያቱ ቁርሳቸውን እየተመገቡ ባሉበት ስፍራ ላይ መነጋገር ይጀምራሉ። ንግግራቸው ቀላል ወይም ተራ ንግግር አልነበረም። እያደገም ወደ ጭቅጭቅ መቀየር ጀመረ። በጣም መጨቃጨቅ ጀመሩ። አለመግባባታቸው እየጨመረ መጣ። በዚህ መካከል ውስጥ ኤድመንድ አንድ የክፉ ሐሳብ በአይምሮ ውስጥ የገባ ይመስለኛል። የሴት አያቱን ልክ እንደ እናቱ አድርጎ መቁጠር ጀመረ። የሴት አያቱ ልክ እንደ እናቱ እንደሚጠሉትና እንደሚንቁት እያሰበ መጣ። በዚህ መካከል ውስጥ ጭቅጭቃቸው አልቆመም። በጣም ይጨቃጨቁ ነበር።
ከዚህ በላይ መታገስ ያልቻለው ኤድመንድ ከተቀመጠበት ተነስቶ የወንድ አያቱ ያስቀመጡትን መሳሪያ በማምጣት ሴት አያቱን ተኩሶ ይገላቸዋል። በዛም አላበቃም። መሞታቸውን ለማረጋገጥ መሳሪያውን ትቶ ቢላን አምጥቶ መቆራረጥ ይጀምራል። ይህንን ሰይጣናዊ ተግባር እያደረገ እያለ አንድ ድምጽ ከውጪ ሰማ። እሱም ደግሞ የወንድ አያቱ ነበሩ። ከእርሻ የሚመለሱበት ሰዓት ነበርና የመኪናቸውን ድምጽ ነበር ኤድመንድ የሰማው። ገብተውም በቤት ውስጥ የተፈጠረውን ነገር እንዲያውቁ ያልፈለገው ኤድመንድ የጣለውን መሳሪያ በማንሳት ወደ ውጪ ይወጣና የወንድ አያቱ ከመኪና ሲወርዱ አከታትሎ ተኩሶ ይገላቸዋል። ከገደላቸውም በኋላ ወደ ቤት በመመለስ ስልኩን አንስቶ ወደሚጠላት ወይም ትጠላኛለች ብሎ ወደሚያስበው እናቱ ደውሎ የተፈጠረውን ነገር ሁሉ ወንድና ሴት አያቱን እንደገደላቸው ይነግራታል። እናትየውም በዚህ ነገር ተደናግጣ ቀጥታ ፖሊስ ጋር ደውሎ ያለውን ነገር ለፖሊስ እንዲናገር ትነግረዋለች። የሚገርመው ነገር ልክ እንዳለችው ለፖሊስ ደውሎ ያንን ነገር ያደርግና ፖሊሶች መጥተው በቁጥጥር ስር ያውሉታል። ኤድመንድ በቁጥጥር ስር ሲውል ገና የ15 ዓመት ወጣት ነበርና ይህንን ያገናዘበው ፍርድ ቤቱ ከአይምሮ ችግር ጋር ይገናኛል ብሎ ስላሰበ ወደ አይምሮ ህሙማን ሆስፒታል እንዲገባ ይደረጋል። እዛም ከገባ በኋላ በዛ የሚገኙ ዶክተሮች ያለውን የጤና ሁኔታ ሲከታተሉ ቆዩ። በዚህ አይነት ሁኔታ ውስጥ መቆየት ያልፈለገው ኤድመንድ አንድ ሐሳብ ወደ አይምሮ መጣለት። በነገራችን ላይ ኤድመንድ በጣም ጭንቅላት ያለው አይኪው ያለው ልጅ ነበረ። በዚህም በአይምሮ ህሙማን ሆስፒታል ውስጥ መቆየት ያልፈለገው ኤድመንድ እንዴት አድርጎ ከዚህ ስፍራ ራሱን ነፃ ማውጣት እንዳለበት ሲያወጣና ሲያወርድ ከቆየ በኋላ በዛ ስፍራ ላይ የሚሰጠውን ትምህርቶች ሁሉ በቃሉ ሸምድዶ ለመያዝ ለራሱ ወሰነ። ከዚህም በኋላ እሱን እንዲከታተሉ ለተመደቡት ዶክተሮች መለወጡን በቻለ መጠን በንግግር ሊያሳምናቸው ይሞክር ነበር። ከዛ መካከል ውስጥ እናቱ መልካም ሰው፣ ጥሩ ሰው እንደነበረች ያደረጋቸው ነገሮች ሁሉ ጥፋት እንደሆኑና ያ ደግሞ እንደጸጸተው እንደተሰማው ደጋግሞ በንግግር ሊያሳምናቸው ይሞክር ነበረ። ዶክተሮችም የሚጠይቁትን ጥያቄ አንድ የአይምሮ ችግር የሌለበት ሰው ሊመልስ በሚገባው መጠን ኤድመንድ ያለምንም መዛነፍ እነሱን ጥያቄያቸውን እየመለሰ ያሳምናቸው ጀመር። ይሄ ሂደት ግን ለኤድመንድ ቀላል አልነበረም። እነሱን የማሳመኑ ሂደት 6 ዓመት ያህል ፈጅቶበት ነበር። ከ6 ዓመት ቆይታ በኋላ ግን ኤድመንድ እንዳሰበው የተሳካለት ይመስለኛል። ምክንያቱም የሱን ጉዳይ ሲመለከት የቆየው ቦርዱ ከዚህ በኋላ ለማንም እንደማያሰጋ ወጥቶ በሰላም ኑሮን መኖር እንደሚችል እንደማንኛውም ጤነኛ ሰው እንደሚቆጠር አምነውበት በነፃ ያሰናብቱታል። የሚገርማችሁ ነገር ግን መለቀቁ ብቻ አልነበረም። ያደረጋቸው ነገሮች ሁሉ ከታሪኩ ላይ ክሊር እንዲደረግ ወይም እንዲጠፋለት ተደረገ። ምን ማለት ነው? የገደላቸው ወንድና ሴት አያቱን ማንም ሰው እንዳያነሳ እንዳይታወቅ አድርገው ታሪኩን ሁሉ አጽድተው ነበር የለቀቁት። ከዛም ከወጣ በኋላ ሌላ መሄጃ የሌለው ኤድመንድ በቀጥታ እጠላታለሁ ወይም ትጠላኛለች ብሎ ወደሚያስባት ወደ እናቱ ቤት ነበር የሄደው። እዛም ከሄደ በኋላ ግን ህይወት እንዳሰበው ቀላል አልነበረ። ከእናቱ ጋርም ከስንት ዓመት በፊት ያቋረጡትን ጭቅጭቅና አለመግባባታቸው ቀጠለ። ይሄ አለመግባባትና ጭቅጭቅ ምርር ያለው ኤድመንድ ነገሮችን ለማስተካከል የራሱን ጥረት ያደርግ ነበረ። ከዛም መካከል ውስጥ እንደማንኛውም ሰው ወጥቶ ሰርቶ መግባት እንዳለበት ስላመነ ስራ አለ በተባለበት ቦታ ሁሉ እየሄደ ስራ እንዲቀጥሩት ይጠይቅ ነበር። ነገር ግን እሱ በሚሄድባቸው ቦታዎች ሁሉ ኤድመንድን ለመቅጠር ፈቃደኛ የሆነ ድርጅት ወይም ግለሰብ ሊገኝ አልቻለም። በአንድ ወቅት ወደ ፖሊስ ጣቢያ በመሄድ እንዲቀጥሩት ለፓትሮልነት ሲጠይቃቸው እነሱ ደግሞ የሃይት ወይም ደግሞ የቁመት ገደብ ስለነበራቸው እሱ በጣም ረጅም ስለሆነ ሊቀጥሩት እንደማይችሉ ይነግሩትና ይመልሱታል። አይ ቲንክ የኤድመንድ ቁመት 6'9" የሚባለው ወይም ደግሞ ከ2 ሜትር በላይ ስለነበረ በዛ ምክንያት መቀጠር ሳይችል ቀረ።
በዚህ ሁሉ ውጥረት ውስጥ እያለ መኪና ደግሞ እጁን ይመታውና አንድ እጁ ይሰበራል። ከዛም የተነሳ ዕቃ ማንሳት የማይችልበት ወይም ደግሞ ቢቀጠር እንኳን መስራት የማይችልበት ሁኔታ ውስጥ እንደገባ ያሰበው ወይም ያመነው ኤድመንድ ለዚህ ሁሉ ተጠያቂ ያደረጋት እናቱን ነበር። እሷ ስለምትጠላኝና ስለምትረግመኝ ነው ነገሮች አልስተካከል ያሉኝ ብሎ ማሰብ ጀመረ። አንድ ቀን ኤድመንድ ለዚህ ሁሉ ጥፋተኛ የሚያደርጋትን እናቱን እንዴት አድርጎ መበቀል እንዳለበት ሲያስብ ከቆየ በኋላ በፊት ያቆመውን ግድያ መጀመር እንዳለበት ማሰብ ጀመረ። እንዲህም ሆነ በ1972 መኪናውን አስነስቶ ወደ ትምህርት ቤቶች በመሄድ 2 ተማሪ ልጆችን ቤታቸው እንደሚያደርሳቸው ነግሮ መኪና ውስጥ ጭኗቸው ይሄዳሉ። እየሄዱም እያለ 2ቱ ወጣት ተማሪዎች የሚጠብቁት በቤታቸው ያደርሰናል ብለው ነበረ። ኤድመንድ ግን የቤታቸውን መንገድ ትቶ ማንም ወደማይደርስበት ጫካ መኪናውን መንዳት ጀመረ። እሱ በፈለገው ስፍራ በደረሱ ጊዜ መኪናውን አቁሞ 2ቱም እንዲወርዱ አደረገና ወደ ጫካ ወደ ውስጥ ይዟቸው ገባ። 2ቱንም እጃቸውን ጥፍንግ አድርጎ ወደኋላ አሰራቸው። አንደኛውንም ወደ መኪናው ወስዶ ዕቃ መጫኛው ውስጥ ከቶሏ ላይ ዘግቶባት ወደ ሌላኛዋ ተመለሰ። ሌላኛውንም በስለት አውጥቶ ጨቅጭቆ ገደላት። ተመልሶም ወደ መኪናው በመሄድ ሌላኛውም እዛው ዕቃ መጫኛው ውስጥ ባለችበት ጨቅጭቆ 2ቱንም ገደላቸው። ከገደላቸውም በኋላ የ2ቱንም ሬሳ በመኪናው ጭኖ ወደ እናቱ ቤት ይዞ ሄደ። እዚህ ጋር የምነግራችሁ ነገር ሊደብራችሁ ይችላል። የ2ቱንም ሬሳ ተገናኛቸው። ያ የ2ቱንም ሬሳ ከተገናኘ በኋላ ሬሳውን ደግሞ በመኪና ውስጥ ጭኖ ማንም ወደማይደርስበት ራቅ ወዳለ ስፍራ ወስዶ ገደል ውስጥ ጣላቸው። በሚገርም አይነት ሁኔታ ኤድመንድ ወደ ቤቱ እየመጣ እያለ ግን ደስ የሚል ስሜት ይሰማው ጀመር። የሚጠላትን ለኔ ጠላት ናት ብሎ የሚያስባትን እናቱን ገናውን የተበቀለ አይነት የደስታ ስሜት ይፈጥርለት ጀመር። ይሄንን ነገርም ደጋግሞ ቢያደርግ ይሄ የደስታ ስሜት ከሱ ጋር እንደሚቆይ ያመነው ኤድመንድ ወደ ተለያየ ትምህርት ቤቶች በመሄድ ወጣት ሴት ልጆችን ወደ ጫካ በመውሰድ መግደሉን ቋሚ ያደረገው መጣ። በሌላ ቀንም ሄደ። አንድ ወጣት ሴት ልጅ ይዞ ወደ ጫካ ወሰዳትና በጥይት አከታትሎ ከገደላት በኋላ ወደ ቤቱ አምጥቶ በእናቱ በጓሮ ወይም ደግሞ በባክያርድ ውስጥ አንገቷን ቆርጦ ቀበረው። ሌላኛውንም ሰውነቷን ራቅ ወዳለ ስፍራ ወስዶ ጣለ። እንደዚሁ እየደጋገመ ያደርግ ነበር። በሚያሳዝንም በሚያሳፍርም አይነት ሁኔታ የሚገድላቸውን ሴቶች ሁሉ እናቱ ቤት እያመጣ ሬሳውን ይገናኝ ነበር። ከዛም በመቀጠል ሌላ 2 ሴቶችን እንደዚሁ ከትምህርት ቤት ጭኗቸው መጣ። ወደ ቤት እንደሚወስዳቸው አድርጎ ከጫናቸው በኋላ ጫካ ውስጥ ወስዶ እዛው በተቀመጡበት መኪና ውስጥ አከታትሎ በጥይት ገደላቸው። ከገደላቸውም በኋላ እንደተለመደው ሬሳውን በእናቱ ቤት አምጥቶ ከተገናኛቸው በኋላ ወስዶ ራቅ ወዳለ ዋሻ ውስጥ ጣላቸው። ይህንን ሁሉ ሰይጣናዊ ተግባር ኤድመንድን ማንም ሳይጠረጥረው ለ5 ወር ያህል ሲያደርግ ከቆየ በኋላ አንድ ቀን ምሽት እንደዚህ ሆነ። ኤድመንድ በቤት ውስጥ ሶፋ ላይ ጋደም ብሎ እያለ እናቱ ስክር ብላ ከውጪ ትመጣለች። የምትመጣው ፓርቲ አድርጋ ነበር። እነሱ እንግዲህ የእድሜ ገደብ የላቸውም። የነሱ እናቶች ማድረግ የሚፈልጉትን ነገር ሁሉ በምንም እድሜ ላይ ሊያደርጉት ይችላሉ። ስለዚህ የኤድመንድ እናት ስክር ብላ መጣች። እሱም በሶፋ ላይ ጋደም ብሏል። ገብታም በመኝታ ቤቷ ውስጥ እያለች ኤድመንድ ወደ መኝታ ቤቷ ይመጣል። እሷም ልክ እንዳየችው ዛሬ ቁጭ ብለ ሌሊቱን ሙሉ እንድታወራኝ እፈልጋለሁ ብላ ትለዋለች። እሱም ማውራት እንደማይፈልግ ይነግራትና ክፍሉን ጥሎ ይወጣል። ከወጣ በኋላ ግን አንድ ሐሳብ ወደ ኤድመንድ አይምሮ ውስጥ መጣ። እሱም ይህን አጋጣሚ ለምን ተጠቅሜ ሌሎቹን እየዞርኩኝ ከምገድል ራሷኑ ገድዬ አልገላገልም አለና ተመልሶ ሲመጣ እናቱ ስላልተኛች እስክትተኛ የተወሰነ ይጠብቃል። ልክ እናቱም እንቅልፍ እንደወሰዳት ባሰበ ጊዜ መጥቶ በመዶሻ ጭንቅላቷን ጨቅጭቆ ይገላታል። ከሞተችም በኋላ በሱ አረካ ያለው ኤድመንድ አንገቷን በስለት ይቆርጥና ያንን አንገት ወደ ራሱ ክፍል ይዞ ይሄዳል። ወደ ክፍሉም ከወሰደ በኋላ የእናቱን አንገት አስቀምጦ በህይወት እያለች ሊናገር የሚፈልጋቸውን ነገሮች
ሁሉ ይናገር ጀመር። ለማን? በድን ለሆነው ለእናቱ አንገት። ኤድመንድም በዛ አላበቃም። የእናቱን ጭንቅላት ቆርጦ ባስቀመጠበት ክፍል ውስጥ ዳርት ታውቃላችሁ አይደል? ጫፉ ሹል የሆነው መጫወቻ ልክ እንደ ዳርት የእናቱ ጭንቅላት ላይ እየወረወረ ሲጫወት ከቆየ በኋላ የእናቴ የቅርብ ወዳጅ ናት ወደሚላት ሴት ደውሎ ወደ ቤታቸው እንድትመጣና አብረውን ጊዜ እንዲያሳልፉ እንደሚፈልግ ይነግራትና ይጋብዛታል። እሷም ግብዣውን ተቀብላ ወደ ቤት ስትመጣ አንገቷን አንቆ ይገላታል። ከገደላትም በኋላ የእናቱን ጓደኛንም ሬሳ በቤት ውስጥ ጥሎ እየነዳ እያለ ኤድመንድ ከዚህ በፊት ተሰምቶት የማያውቀው እንግዳ ስሜት ይሰማው ጀመር። እሱም እናቱን ከገደለ በኋላ ለመግደል የነበረው ፍላጎት ሁሉ ከውስጡ ሲጠፋ ተሰማው። በዛም አላበቃም። ላደረጋቸው ነገሮች ሁሉ የጥፋተኝነት ስሜት ይሰማው ጀመር። ይህንን ስሜት ማስተናገድ ከአቅም በላይ የሆነበት ኤድመንድ መንገድ ላይ ወደሚገኝ ስልክ እየነዳ ሄዶ ፖሊስ ጋር ደውሎ ያለውን ነገር ሁሉ ለፖሊሶች አስረዳቸው። ፖሊሶችም እዛው ባለበት ስፍራ መጡ። ኤድመንድንም በቁጥጥር ስር ዋለ። ኤድመንድም ለፍርድ ቀረበ። ፍርድ ቤቱም በ8 ሕይወት ማጥፋት ጥፋተኛ መሆኑን አመነ። እድሜ ልክ ተፈረደበት። እዚህ ጋር የምትመለከቱት የኤድመንድ የእስር ቤት ፎቶ ነው ማለት ነው። በነገራችን ላይ እስካሁን ድረስ በሕይወት አለ። ይሄ የቅርብ ጊዜ የእስር ቤት ፎቶ ይሄን ይመስላል። የዛሬው ታሪካችን ይሄንን ይመስላል ማለት ነው። የዚህ አይነት ታሪክ የሚመቻችሁ ሰዎች ፕሊዝ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። እንደዚህ አይነት መለቃቸው ቪዲዮዎች ደግሞ ቀድሞ ወደ እናንተ ሲመጣ ምልክት እንድታገኙ የደወል ምልክቷን መጫናችሁን አትዘንጉ ለማለት እወዳለሁ። ይመቻችሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ